ቆይ ሁሌ እንደ ጅል መሆን አይሰለችም እንዴ? አንቺም እኮ እንደወጣት አይደለሽ ይሁንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነውጪ ዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚች ቤት ንቅንቅ አይደል። ይኸውልህ ሲል አምላክ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ናውጣ። አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያድርሽ ነገርሽ ነው። ማነሽ ዘመናዊ? የአይኔን ጠብታ እኮ ብፈልገው ይሄ ደግሞ የማን ነው ወጠቴ? ምንድነው ቤትሽ? ሽማግሌዎች ማቆያ ነው እንዴ? ምን አባህ ነው ያልከው እንዴ? ምን ሆነ አላኩት? የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ? እሺ ቆይ አንድ ነገር ቢሆንብህስ? ይሁና ታዲያ ሲሰድበኝ ቆሜ ለየው። ልክ አልሰራህም አጎቴ። አይዞ ምንህን የመታ? እውነትም አይኔ ደክሟል። የሰነዘርኩት እኮ ለአንገቱ ነበር። መጣሁ። ቆይ ምን አለበት ብትሰማኝ? ወይኔ እንጂ አጎቴ በጣም ኃይለኛ ነው። ከሱ ጋር አትነካካ። ስምሽን ብትነግሪኝ እዚህ ባልተዳረስን ነበር። እጄም ባልተሰበረ። ጸባይ ካለ ነግሮ ይሆናል። መቼ? በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለሁ። በዛም ደግሞ ጸባይክ ይታያል። በአንድ አፍ። ይህ ሽማግሌ ግን ቀኑን ይጠል እንዴ? አጎቴ መሆኑንም አትርሳ። በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን። ነገ እንገናኛለን ማለት ነው? እንገናኛለን።